አንድ ሰው እንዴት ነው እንደ ሁለት እንደ ሶስት የሆነ አክት እያደረገ ቪዲዮ የሚሰራው? በእርግጠኝነት የጥያቄ ብዙዎቻችሁ ጥያቄ ነው። ዛሬ በዚህ ቪዲዮ በስልካችን ብቻ ብሬክ ዳውን እያደረኩኝ ብትናርጌ በትክክል አሳያቸዋለሁ ማለት ነው። ለዚህም ለአሰራር እንዲቀለን ወይንም ግልጽ እንዲሆንላችሁ ከአሁን በፊት የሰራው ቪዲዮ ስላለ እሱም ቪዲዮ አብረን እንሰራዋለን። ከሰራነው በኋላም ደግሞ ራው ፉቴጁን ኤዲት ያልተደረገውን አስቀምጥላችኋለሁ። አውርዳችሁ እናንተም ትለማመዱበታላችሁ። ይሄን ቪዲዮ እያያችሁ እናንተም ኤዲት እያደረጋችሁ ትለማመዱበታላችሁ። ከዚያም ግልጽ ይሆንላችኋል ማለት ነው። የምታገኙበትን ደግሞ ከቪዲዮ መጨረሻ ይነግራችኋለሁ። ላሳያችሁና የተወሰነ ቪዲዮን ወደ አሰራሩ እንገባለን። ብዙ ሰዎች ኤዲቲንግ እንደምሰራ በጣም ግራ ይገባቸዋል። እንዴት ነው ካሜራ ያስፈልጋል፣ ፋንሲ የሆነ ካሜራ ያስፈልጋል፣ ምንድነው ስትነገረን? አዎ ብዙ ሰዎች ብዙ ፋንሲ ካሜራ እንደዚህ ፒሲ ምናምን የሚያስፈልግ ይመስላችኋል። ግን ስልክህንና ካፕከትን ተጠቅመህ እዚህ አይነት ጽድት ያለ ቪዲዮ መስራት ትችላለህ። በሁለትና በጣም ብዙ መስራት ትችላለህ። ባይዘው የዞርክም እንደፈለክ መስራት ትችላለህ። እውነት ግን ወይ? አዎ በጣም አሪፍ። እንዳያችሁት እንግዲህ እንደዚህ አይነት ቪዲዮ ለመስራት ቀላል 4 ስቴፖችን ብቻ መከተል ነው የሚጠበቅባችሁ። እነዚህን 4 ስቴፖችን ከተከተላችሁ ምናልባትም ቲክቶክ ላይ ኮንተንት ክሬት ማድረግ የማትችሉ አይዲያ የጠፋባችሁ ሰዎች ይህን ቪዲዮ አይታችሁ እየሰራችሁ የኮሜዲያኖችን ቀልዶችን ድራማዎችን እያወረዳችሁ በእናንተ በራሳችሁ መንገድ ቴል እያደረጋችሁ ኮንተንት በጣም መስራት ትችላላችሁ። ቫይራል የሚወጡ ቪዲዮዎች ናቸው። ከዚያም እነዚህን 4 ስቴፖችን አሁን አሳያችኋለሁ። ወደ ስቴፕ 1 ከመሄዳችን በፊት መቼም ለዚህ ቻናል ሁላችሁም አዲስ ስለሆናችሁ ሰብስክራይብ አድርጋችሁ ላይክ አድርጋችሁ እንድትጀምሩ በትህትና ጠይቃችኋለሁ። እናንተ ላይክ ካደረጋችሁ ሰብስክራይብ ካደረጋችሁ በዚህች ቪዲዮ ብቻ ሞኔታይዝ ማድረግ ትችላላችሁ። ሞኔታይዝ እንዲታረጉ ደግሞ እጠይቃችኋለሁ። ሁላችሁም ላይክ ሰብስክራይብ አድርጋችሁ ጀምሩት። ስቴፕ 1 የሚሆነው እንግዲህ በጣም ቀላል ነው። ስክሪፕት ነው። ስክሪፕት ስላችሁ አውቃለሁ ኮንፊውዝ እንዳትሆኑ ከበድ አድርጋችሁ እንዳታዩት። ስክሪፕት ማለት ግልጽ በሆነ አማርኛ ለምሳሌ እንደ ባልና እንደ ሚስት እናንተ መስራት ከፈለጋችሁ ቪዲዮ እንደ ባል ሁኛ አክት ሳደርግ ይሄን ብዬ እናገራለሁ፣ እንደ ሚስት ሁኛ አክት ሳደርግ ደግሞ ይሄን ብዬ እናገራለሁ ብላችሁ በወረቀት ታሰፍራላችሁ። ያሰፈራችሁትን እንዳይጠፋባችሁ ከካሜራ ፊት ስትሆኑ እሱ መናገር ነው። በጣም ቀላል ነው። ቀጣይ ቪዲዮ ስለማሳያችሁ አሁን ኤዲት የምናደርገውን ቪዲዮ ደግሞ ግልጽ ይሆንላችኋል። የሁለተኛው የሚሆነው ደግሞ ምንድነው? ካሜራ ምንድነው? ለምሳሌ እንደ ባል ሆናችሁ አክት ስታደርጉ ከቀረጻችሁ በኋላ እንደ ሚስት ሁኛ አክት ሳደርግ ደግሞ እንደዚህ አድርጌ ቀርጻለሁ፣ እንደ ባል ሁኛ አክት ሳደርግ ደግሞ እንደዚህ አድርጌ ቀርጻለሁ ብላችሁ ከዚያ ካሜራችሁ እንዴት አድርጌ አዞራለሁ እንዴት አድርጌ እቀርጻለሁ የሚለውን መስራት ነው። እሱም በስልካችሁ ብቻ መስራት ትችላላችሁ። እኔ እስካሁን ምንም አይነት ካሜራ ስለሌለኝ በስልኬ ብቻ ስለምሰራ እናንተም በስልካችሁ ብቻ መስራት ትችላላችሁ ማለት ነው። ትንሽ ጊዜ የሚወስድባችሁ የ3 እና የ4 ነው። የሶስተኛው የሚሆነው ምንድነው? ኤዲቲንግ ነው። ኤዲቲንግ እንግዲህ በስልካችን ብቻ ነው የምንጠቀመው። ካፕከት አፕሊኬሽን አለ፣ እሱን አውርደን እንጠቀማለን። ምናልባት ካፕከት አፕሊኬሽን የሌላችሁ ካላችሁ ካፕከት 2026 አዲስ ቨርዥን አውጥቷል። ከኔ ቴሌግራም ላይ ያስቀምጥላችኋለሁ። ሊንኩን ዲስክሪፕሽን ላይ ያስቀምጥላችሁ። ሂዳችሁ አውርዳችሁ ከስልካችሁ ላይ ትጭናላችሁ። በካፕከት አፕሊኬሽን በዚህ ቻናል ስለ ካፕከት እንግዲህ ጽድት አድርጌ ስለ ኤዲቲንግ አሳያችኋለሁ ማለት ነው። እንግዲህ ካፕከት አፕሊኬሽን ካወረዳችሁ በኋላ ወደ ኤዲቲንግ ላይ ልሂድና ላሳያችሁ። ከዚያም በመጀመሪያ ወደ ካፕከት አፕሊኬሽን እንሄድና ካፕከት አፕሊኬሽን ከፍታለን። ይህን ያመጣላችኋል። ስለ ኤዲቲንግ እንግዲህ በዚህ ቻናል አብረን በደንብ በትክክል አሳያችኋለሁ ወይም አስተምራችኋል። እናንተ መማር ከፈለጋችሁ ከዚያ ኒው ቪዲዮ የሚላል እዚህ ጋር ቪዲዮአችንን ኒው ቪዲዮ የሚለውን ከፍትና ምን እናደርጋለን? አንድ ልሙጥ ፎቶ እናስገባለን ወይንም ለአሰራር እንዲመቸን ግልጽ በግልጽ አሳያችኋለሁ። እዚህ ጋር አንዱ ሰሌክት አድርገን እናስገባ። እንደምታዩት አንድ ፎቶ ሰሌክት አድርጌ አስገብቻለሁ። ይሄ ምንም አይነት ፎቶ የለውም። ለኤዲቲንግ እንዲቀለል ነው። እንደዚህ ይሄን መጀመሪያ ባክግራውንድ ካስገባነ ቀለል ስለሚለን ከዚያ እንደዚህ አድርገን ልትጣርገን እስከ ቪዲዮአችሁ ርዝመት ድረስ ዙም ታደርጉታላችሁ። ከዚያም ታይም ላይናችሁን ከመጀመሪያው ታደርጋላችሁ። ባክግራውንዳችን እንደዚህ አድርገን ካስገባን ቪዲዮአችንን እንደፈለግን ማንቀሳቀስ እንችላለን ማለት ነው። ከዚያ እንደዚህ ካደረግን በኋላ ከታች ቪዲዮአችንን ሰሌክት አድርገን እናስገባለን። ከታች ኦቨርሌይ የሚል አለ፣ እሱን አንድ ጊዜ እንጫነዋለን። ከዚያም አድ ኦቨርሌይ ብለን አንዱ ቪዲዮአችንን ሰሌክት አድርገን እናስገባ። እሺ አረፍ በል። በጣም አሪፍ። ብዙ ሰዎች ኤዲቲንግ እንደምሰራ በጣም ግራ ይገባቸዋል። እንዴት ነው ካሜራ ያስፈልጋል፣ ፋንሲ የሆነ ካሜራ ያስፈልጋል፣ ምንድነው ስትነገረን? እውነት ግን ወይ በቃ ከዚያም እንደምታዩት ሰሌክት አድርጌ ያስገባሁት። አሁን እንዳያችሁት ምን አደረኩኝ? ከፊት ለፊቴ ልክ እንዳለ እንደተቀመጠ አድርጌ ነው ያወራሁት፣ ወይንም ስክሪፕቴን በትክክል ስለጻፍኩት ወይንም ስላወራሁት ስለምናገረው አረፍ በላልኩት። የሁለተኛው ቪዲዮ ስሰራ ቁጭ ብዬ አመሰግናለሁ እንደምል አውቀዋለሁኝ። ከዚያም አረፍ በላልኩት እሺ አመሰግናለሁ፣ በጣም አሪፍ አለ። ከዚያ ጥያቄ ይጀምራል። ብዙ ሰዎች ቪዲዮ እንዴት እንደምትሰራ አያውቅም አልኩት። ከዚያ እሱ ስለሚመልስልኝ ቪዲዮአችሁን ስትሰሩ እናንተ እንደዚህ አድርጋችሁ በዚህ ቪዲዮ መሰረት እንድትቀርጹት ወይንም ስክሪፕታችሁን እንደዚህ አድርጋችሁ እንድትሰሩ ስለፈለኩ ነው እዚህ ጋር ያሳያችሁ። የሁለተኛውን ቪዲዮ አሳያችኋለሁ። አሁን እዚህ ጋር የማንፈልገው ፓርት ስላለ ገባ
ከዚያም ከገባ በኋላ የሚንቀሳቀሰው ምናምን ስለማንፈልገው አረፍ በል እስከምትለው ድረስ ያለችው ነው የምንፈልገው። ከዚያ ከታች ሰሌክት እናደርግና ከታች ያለችውን ስፕሊት የምትለውን አንድ ጊዜ እንጫረታለን። ከዚያም ወደ መጀመሪያ ያለውን የማንፈልገውን ሰሌክት እናደርግና ከታች ዲሌት የሚላለን ዲሌት ስንለው ያጠፋልናል። የምንፈልገውን ደግሞ ጫንንና ንዝር ሲያደርገን ሳብ አድርገን ከመጀመሪያው ግጥም እናደርገዋለን ማለት ነው። ከዚያ አረፍ በል የሚል ይጀምራል ማለት ነው። አያችሁት? በቃ ጀመረ እዚህ ጋር። ከዚያም እንደዚህ አድርገን የተወሰነ ዙም እናደርገዋለን። እዚህ ጋር ከመጀመሪያው እንደዚህ አድርጋችሁ ስፕሊት አድርጋችሁ ዲሌት አድርጋችሁ የምላችሁ ገና ከመጀመሪያው የምትጀምሩ ሰዎች ስላላችሁ በእርግጥ ስለ ኤዲቲንግ በዚህ ቻናል ብሬክዳውን እያደረኩ በትክክል ከዜሮ ጀምሬ አሳያችኋለሁ። እንደ ሂንት ወይንም እንደ መግቢያ ለቻናሉ የመጀመሪያ ይሄን ቪዲዮ ልስራው ብዬ ነው እንጂ ከዜሮ ጀምሬ አሳያችኋለሁ። እስከ ቪዲዮ መጨረሻ ከተከታተላችሁኝ የተወሰነ እናንተ የምጠይቃችኋለሁ እሱን ትመልሱልኛላችሁ። በመለሳችሁልኝ በእናንተ መልስ መሰረት በትክክል አስረዳችኋለሁ፣ ግራ እንዳይገባችሁ ማለት ነው። ከዚያ እንደዚህ ካደረጋችሁ በኋላ ይሄን የመጀመሪያውን እንደዚህ አድርገን ካስገባን በኋላ ቀጣዩ ሁለተኛ የቀረጽነውን ቪዲዮ እናስገባለን። እሱንም አሳያችሁና እናስገባዋለን። ከታች አድ ኦቨርሌይ የሚል አለ። እሱን አንድ ጊዜ እንጫነዋለን፣ በቀጥታ እናስገባለን ማለት ነው። ላሳያችሁ ይሄን ደግሞ። እሺ አመሰግናለሁ። አዎ ብዙ ሰዎች ብዙ ፋንቲ ካሜራ እንደዚህ ፒሲ ምናምን የሚያስፈልግ ይመስላችኋል፣ ግን ስልክህንና ካፕከትን ተጠቅመህ እንደዚህ አይነት ስልክ ያለ ቪዲዮ መስራት ትችላለህ። በሁለት እና በጣም ብዙ መስራት ትችላለህ። ባይዘው የዞር አያችሁት? ቅድም አረፍ በል ስላልኩት እዚህ ጋር አመሰግናለሁኝ ይላል። ብዙ ሰዎች እቺ ኤዲቲንግ እንዴት እንደምትሰራ አያውቁም አልኩት። አዎ ብዙ ሰዎች ብዙ እቺ ኤዲቲንግ እንዴት እንደምትሰራ አያውቁም፣ ግን በቀላሉ መስራት ትችላለህ። በስልክ ብቻ መስራት ትችላለህ አለ። በትክክል ቴል አረኩት ማለት ነው። ከዚያ አድራለሁ ከታች እናስገባና አሁን ይሄን ኤዲት እናደርገዋለን። እዚህ ጋር ስቶሪ ቴሊንግ ኤዲቲንግ ስቶሪ ቴሊንግ ነው የሚባለው። እዚህ ጋር እንግዲህ አብረን ስንሰራው እናያቸዋለን። እናንተ ማውረዳችሁ ስለምትሰሩት በትክክል ረጋ ብላችሁ ትከታተሉኛላችሁ ማለት ነው። ከዚያ እንደዚህ ካደረግን በኋላ የማንፈልገው ፓርት ስላለ እዚህ ጋር ቁጭ እስከሚልበት ድረስ ወይም ቁጭ ልጅ እስከሚልበት ድረስ ያለውን ታይም ላይ ነው እናስቀምጥና ከታች ስፕሊት የሚላለ እሱን አንድ ጊዜ እንጫናለን። የመጀመሪያውን ሴሌክት እናደርግና ከታች ዲሌት የሚላለ ዲሌት የሚለውን እንጫንና ከዚያ ጫንንና ንዝር ሲያደርገን ከመጀመሪያው እንደዚህ አድርገን ጠጋ ስናደርገው ጥግት ይልልናል ማለት ነው። ከዚያ እንደዚህ አድርጎ እንትን ይልልናል። አሁን እዚህ ጋር ምንድነው ከወደታች ያለው ተሸፍኖብናል፣ ከወደ ላይ ያለው ቪዲዮ ብቻ ነው የሚታየው። አሁን ሁለቱንም ይሄኛውም እንዳይሸፈን ይሄኛውም እንዲታይልን አድርገን እንሰራዋለን ማለት ነው። የተወሰነ እዚህ ጋር ጠጋ እናድርገው ወደ ጥግ። ከዚያም እንደዚህ አድርገን በኋላ ከዚያ አሁን ስለማይታይ ከወደታች ያለው ምን እናደርጋለን? ከታች ያለውን ከወደ ላይ የደረብነውን ቪዲዮ ሰሌክት እናደርግና ከታች ያለው ሴቲንጎች ያሉ ስክሮል አድርገን ምን እናደርጋለን? ማስክ የሚላለ እሱን አንድ ጊዜ እንመርጠዋለን። አንድ ጊዜ እንመርጠዋለን ማስክ የሚለው። ከዚያ ሆሪዞንታል የሚላለ ሆሪዞንታል የሚለው አንድ ጊዜ እንጫነዋለን። እንደዚህ ያመጣልናል። እናሽከረክራታለን። አሁን ይሄን ወደ ላይ እናቆመዋለን። እቺን መስመሯ በትክክል እንደዚህ አድርገን ወደ ላይ እናቆማታለን። እዚህ ጋር ወደ ላይ የምናቆመው ምንድን ነው? ስናቆም እዚህ ጋር ቀስት አለች። ቀስቷን ምንድን ነው የምናደርገው? እንዲጠፋ ወደ የምንፈልግበት ፓርት ነው የምናደርጋት እዚህ ጋር ቀስቷን ማለት ነው። ከዚያ እቺን የምናደርጋታለን። ፌድ ነች። እቺን ቀስቷን ሳብ ስናደርጋት በቀላሉ ያመሳስልልናል ማለት ነው ቪዲዮአችንን። በቃ እንዳይበዛም አድርጋችሁ እንዳያንስም አድርጋችሁ እንደዚህ አድርጋችሁ ታስተካክሉታላችሁ። ከዚያ ከታች ራይት የሚላለች አንድ ጊዜ እንጫናታለን። ይዩት አሁን በቃ አሁን እዚህ ጋር ሁለቱም ታይቶልናል፣ በደንብ በትክክል ታይቷል። አሁን እዚህ ጋር መስተካከል ያለበት ሊኖር ይችላል። አሁን እዚህ ጋር የዚህኛው ሰውዬ ሶፋ አቀማመጥና ከወደ ግራ ያለው ሶፋ አቀማመጥና ከወደ ላይ የተወሰነ የመንባለጥ ባህሪ ያለው እሱን እናስተካክለዋለን። ዝቅ እናደርገዋለን። አንዱን ከፍ አንዱን ዝቅ እናደርገዋለን። በቃ አያችሁት? ይሁት አሁን በትክክል አስተካክየዋለሁ። በጣም አሪፍ። አሁን እንደዚህ አድርገን ካስቀመጥነው በኋላ እንደዚህ አድርገን ምንድነው የምናደርገው? አሁን በትክክል እየተቀባበሉ እንዲያወሩ መቆረጥ ያለበትን እንቆርጣለን፣ ማጥፋት ያለብን እናጠፋለን፣ ከፍ ማለት ያለበትን ከፍ፣ ዝቅ ማድረግ ያለበትን ዝቅ፣ ዋይድ መሆን ያለበትን ሙልት እያደረግን፣ ማነስ ያለበትን ሁለቱም እንዲታዩ ከፈለግን ሁለቱንም እያሳየን፣ አንዱ ብቻ እንዲታይልን ከፈለግን አንዱ ብቻ ሰፋ እያደረግን ነው የምንሰራው ማለት ነው። እዚህ ጋር እንዲህ ጋር ፌዲ ምናምን የምትጠቀሙት ምንድነው? ለምሳሌ እንደ ፖድካስት ፊት ለፊት እንዲያወሩ እንደዚህ ከፈለጋችሁ ነው። እናንተ ግን አንዱ ብቻ ታይቶላችሁ ወደ አንዱ ታይቶላችሁ ወደ አንዱ እንዲዞር ከፈለጋችሁ ይሄ ማስኪንግ አያስፈልጋችሁ። አንዱ ብቻ ትቀርጻላችሁ። ከዚያ መናገር ከተናገራችሁ በኋላ ያንኛው ሰውዬ ሲናገር ያንኛውን ሰውዬ ብቅ ታደርጉታላችሁ። በቀጣይ እሱንም ቪዲዮ እሰራላችኋለሁ። ችግር የለውም። ኮመንት ላይ ካስቀመጣችሁልኝ እሰራላችኋለሁ ማለት ነው። ከዚያ እንደዚህ ካደረጋችሁ በኋላ ምን እናደርጋለን? አሁን ይሄን በትክክል እንዳወሩ ነው የምናደርጋቸው። በቃ አሁን እዚህ ጋር አረፍ በል ሳይለው ነው መጥቶ የተቀመጠው። ከዚያ ከታች ያለውን ቪዲዮ አረፍ በል ሳይል የመጣውን ሰሌክት እናደርግና አረፍ በል እስከሚለው ድረስ እናቆመዋለን። እዩት። ቆይ አሁን እዚህ ጋር አሁን አረፍ በል ሲለው
መቶ ቁጭ እንዲል ነው የፈለኩት። ከዚያም የተወሰነ ሳብ አረግና ግጥም አረገዋለሁ። በቃ አረፍ በላላው እዚህ ጋር መጣ ቁጭ አለ። አሁን እዚህ ጋር ግን አረፍ በል እስከምለው ድረስ ይሄ ስለሚያስጠላ ክፍት ስለሆነ እናደርገዋለን። ይሄን አንዱን ብቻ ዋይድ እናደርገዋለን። ከፊት ለፊት አድርገን ሙልት እናደርገዋለን። እናደርገዋለን ፊት ለፊት እናደርገዋለን አንዱ ብቻ እንዲታይልን። ከዚያም እናደርገዋለን ይሄን አረፍ በል እስከሚልበት ድረስ ታይም ላይ ነው። ይሄኛው ልጅ እስከሚመጣ ድረስ ከላይ ያለውን ሰሌክት እናደርጋለን። ከዚያም ምን እናደርጋለን? ከታች ስፕሊት የምትላለች አንድ ጊዜ እንጫናታለን። ከዚያ የመጀመሪያውን እንመርጥና ዋይድ እናደርገዋለን። ከፊት ለፊት እናመርጥና ከላይ ያለውን ሰፋ እናደርገዋለን። እዩት፣ በቃ ሰፋ አደረኩት። መስተካከል ያለበት ታስተካክሉታላችሁ እናንተ፣ ችግር የለውም። እዩት፣ አሁን አረፍ በለዋለሁ። ከዚያ እሺ ሲል ሁለቱም እንዲታዩልን ይሆናል ማለት ነው። እዩት፣ እሺ አረፍ በል። እሺ አያችሁት? አረፍ በላለው መጣ ቁጭ አለ። ከዚያ ምን አለ? አመሰግናለሁ አለ። እሺ አመሰግናለሁ በጣም ብዙ ሰዎች በቃ ምን አለ? አሁን እዚህ ጋር ገና ሳይጠይቀው አዎ ብዙ ሰዎች ብሎት መልሱን እየጀመረ ነው። ግን ይሄኛው ጠይቆት እንዲመልስ ነው የፈለግነው። ከዚያ ቁጭ ካለ በኋላ ከመናገሩ በፊት አዎ ብዙ ሰዎች ከማለቱ በፊት እንቆርጠዋለን። በቃ አመሰግናለሁ ካለ በኋላ እናደርገዋለን። እየቀጠለ ስለሆነ እዚህ ጋር ስለማንፈልገው መናገር ስለሌለበት እዚህ ጋር አዎ ከሚለው በፊት አመሰግናለሁ ካለ በኋላ ከታች ያለችውን ሰሌክት እናደርግና ስፕሊት እንለዋለን። ከዚያ ጉትት እናደርግና ይሄኛው ጠይቆ እስከሚጨርስ ድረስ ያለውን ሰሌክት አድርገን ወደ ኋላ ሳብ እናደርገዋለን። እዩታው አመሰግናለሁ በጣም አሪፍ በቃ አመሰግናለሁ አለ። ከዚያ በጣም አሪፍ አለና ይሄኛው ሊቀጥል ነው ከላይ ያለው። ኤዲቲንግ ላይ እንደምሰራ በጣም ግራ ይገባቸዋል። እንዴት ነው ካሜራ ያስፈልጋል? አንስ የሆነ ካሜራ እስከሚጨርስ ድረስ አሁንም ዙም እናደርገዋለን። ይሄኛው አንድኛው ጥያቄውን እስከሚጨርስ ድረስ ማለት ነው። ካሜራ ያስፈልጋል ምንድነው ስትነገረን? በቃ እዚህ ጋር አሁን ጨረሰ። አያችሁት? በቃ ከጨረሰ በኋላ ምንድነው ብዙ ሰዎች ብሎ መናገር ያለበት እዚህ ጋር አሁን ይሄኛው እስከሚጨርስ ድረስ ያለውን ዋይድ እናደርገዋለን። እንደ ቅድሙ የምናደርገዋለን ሰሌክት እናደርግና ከታች ስፕሊት የምትላለች እሷን አንድ ጊዜ እንጫናታለን። ከዚያም ከወደዚህኛው ያለውን አውርቶ እስከሚጨርስ ድረስ ይሄኛው ልጅ እስከሚመጣ ድረስ ይችን ታይም ላይ ነው እናቆማታለን። ከዚያም ሰሌክት እናደርግና ስፕሊት እናደርጋታለን። ከዚያም ዋይድ እናደርገዋለን። ቅድም እንዳሳየኋችሁ ምንም ቀላል ኤዲቲንግ። እናንተ በትክክል ከተከታተላችሁ ግልጽ በሆነ አማርኛ አስረዳችኋለሁኝ። እናንተ ብቻ የምሰጣችሁን ፉቴጅ ከቴሌግራም ላይ ያስቀምጥላችኋል። እሱን እያወረዳችሁ በምሰራው መሰረት እናንተም ኤዲት ማድረግ ከዚያም እንደዚህ እያደረጋችሁ ነው የሚገባችሁ ማለት። ከዚያ ዋይድ እናደርገዋለን። ይሄን በቃ አሁን ላሳያችሁ። ከመጀመሪያው አወራሁኝ ቁጭ አለ። ከዚያ ይጠይቀዋለሁ ማለት ነው። አመሰግናለሁ በጣም አሪፍ። ብዙ ሰዎች ኤዲቲንግ ላይ እንደምሰራ በጣም ግራ ይገባቸዋል። እንዴት ነው ካሜራ ያስፈልጋል? አንስ የሆነ ካሜራ ያስፈልጋል ምንድነው ስትነገረን? ብዙ ሰዎች ብዙ ፋንቲ ካሜራ እንደዚህ ፒሲ ምናምን የሚያስፈልግ ይመስላችኋል። ግን ስልክህና ካፕከትን ተጠቅሙ። በቃ አሁን እዚህ ጋር ምን አደረገ? የመጀመሪያው ደግሞ አውርቶ ሳይጨርስ እውነት ነው አለ። የመጀመሪያውን ከላይ ያለውን ቆርጥና ዙም እናደርገዋለን። ይሁት አውርቶ ሳይጨርስ የኛው እውነት ነው አለ። ገና ሳያወራ ሳይጨርስ እንዴት ነው እውነት ነው ይላል። በቃ ከላይ ያለውን እውነት ነው ሊል ሲል ታይም ላይ ነው አንድ የቅድም ዋና ቆማታለን። ከዚያ ሰሌክት እናደርጋለን። ከታች ያለውን ምን እናደርጋለን? ስፕሊት የምላለች እሷን አንድ ጊዜ እንጫናለን። ከዚያም ዙም አድርገን ይህን እስከ መጨረሻው ድረስ አውርቶ እስከሚጨርስ ድረስ እንጠብቅና አውርቶ ከጨረሰ በኋላ ራሱ እናስገባዋለን። አሁንም ዙም እናደርገዋለን። የተወሰነ ይቀረዋል። አሁንም ይቀረዋል የተወሰነ ዙም እናደርገው አውርቶ እስከሚጨርስ በኋላ ድረስ በቃ አሁን መግባት ይችላል። ትችላለህ ብሎ ጨርሷል። ከዚያ እውነትን ነው ሪል ይለዋል ማለት ነው ከጨረሰ በኋላ። በቃ አሁን እዚህ ጋር ምን አደረገ? እንደዚህ አድርገን ስለሰራን አሁን ፌድ ያደረኩት ስለሚያስጠላ ወይም ክፍት ስለሆነ እዚህ ጋር ምን እናደርጋለን? ከታች ያለውን ፌድ ያደረግነውን ይሄን ዋይድ ያደረግነውን ሰሌክት እናደርጋለን። ከታች እንደ ቅድሞ ስፕሊት እንላለን። ከወደ መጀመሪያው ቆረጥነ። ከዚያ ከወደዚህ ያለውንም ከሁለት ቦታ ነው የምንቆርጠው እንዳልኳችሁ። ይሄን አንድ ጊዜ ስፕሊት የምንለውን አንድ ጊዜ እንጫናለን። ከዚያ ሰሌክት እናደርግና ዋይድ እንዲሆንልን የፈለግነውን ይሄ ፌድ ይሰራል ስለሚያስጠላ ባክግራውንድ ስለሚያስጠላ ከዚያ እናደርጋለን ከታች ያለውን የቅድሙን ማስክ የሚለውን አንድ ጊዜ እንመርጣለን። ከዚያ እናደርገዋለን ነን የሚለውን እንመርጥለታለን ማለት ነው። ከዚያ ማያችሁ ነን የሚለውን ስጫ ነው ምን አደረገው? እዚህ ጋር ያለውን ሙሉ አደረገው። ፌድ የነበረው አጠፋው። ከዚያ እናደርጋለን ይሄን ዋይድ እናደርገዋለን እንደ ቅድሙ ልጅ ማለት ነው። ከመጀመሪያው እንዳሳየዋችሁ ዘን አሁን ከመጀመሪያው አስጨል አሳያችሁ። ምናምን የሚያስፈልግ ይመስላችኋል? ግን ስልክህና ካፕከትን ተጠቅሞ እንደዚህ አይነት ስልክ ያለ ቪዲዮ መስራት ትችላለህ። በሁለት እና በጣም ብዙ መስራት ትችላለህ። ባይዘው የዞርክም ለፈለክም መስራት ትችላለህ። እውነት ነው ሪሊ። አያችሁት? እውነት ነው ሪሊ። አሁን አውርቶ ከጨረሰ በኋላ እውነት ነው ሪሊ ያለ። አሁን እዚህ ጋር አዎ ይላል።
ከዚህ አዎ ካለ በኋላ እዚህ ጋር ሁለቱም ዝም ስላሉ ከመጀመሪያው ያለውን ምን እናደርጋለን? የተወሰነ እንቆርጠውና እንዲያወራ እንፈቅድለታለን ወይንም እንዲጠይቀው እናደርገዋለን። የሚጠይቀው ወደፊት ስላለ የሚፈልግ ከዚህ ካለ ኮሜንት ላይ በስልክ ብቻ ማከረሰራና እዚህ ጋር አሁን ኮሜንት ላይ ከዚህ ካለ ኮሜንት ላይ ከዚያም እዚች ያለሽውን እንቆርጣለን። ከዚያ እንዲያወራ ጠጋ እናደርገዋለን። የሚያወራበት እንደዚህ አድርገን ጠጋ እናደርግለታለን። በጣም አሪፍ። አሁን ላሳያችሁ። በጣም አሪፍ ነው እንጂ በስልክ ብቻ ማከረሰራና በጣም አሪፍ አለና በስልክ ብቻ ከተሰራ ብዙ ኦዲየንሶቻችን ይፈልጋሉ የሚለውን አውርቶ እስከሚጨርስ ደግሞ ከታች ያለውን ሰሌክት እናደርገን እናስጠጋዋለን። ችግር የለውም። በቃ እንዴት እናሳያቸው ብሎ አወራ። ከዚያ ካወራ በኋላ ይሄኛው ነው መቀጠል ያለበት እንጂ ገና ሳያወራ ማውራት የለበትም። በቃ እዚህ ጋር ፈጠን ስለሚል ከዚህ ያለውን አውርቶ እስከሚጨርስ ድረስ እንጠብቀዋለን። ከታች ያለውን ሰሌክት እናደርጋለን። ከዚያም እንደ ቅድሙ እንዲያሳያችሁ መሀሉን ይዘን የምናደርገዋለን ወደ መጨረሻ አካባቢ ዙም አድርገን ይሄኛው አውርቶ እስከሚጨርስ ድረስ እንጠብቀዋለን ማለት ነው። እዩት። ብቻ ማከረሰራና ብዙዎች ኦዲየንሶቻችን ይፈልጋሉና እንዴት እንስራላችሁ ወይም እንዴት እናሳያቸው? በቃ እንዴት እናሳያቸው ብሎ ማሳየት ይቻላል ብሎ ከጨረሰ በኋላ ይሄኛው ማውራት አለበት ማለት ነው። ማሳየት ይቻላል እስከሚለው ያለውን ጠጋ እናደርግና እናስጠጋዋለን። ከዚህ ይሄኛው ይቀጥላል ማለት ነው። ማሳየት ይቻላል። የሚፈልግ በቃ አያችሁት? አሁን አሪፍ መጣልን። ከዚያ ምን እናደርገዋለን? እዚህ ጋር አሁን ከወደ አንድ ጎን ጎደሎ ስለሆነ ቅድም እንዲያሳያችሁ ምን እናደርገዋለን? ይሄን ዋይድ እናደርገዋለን፣ ፊት ለፊት እናደርገዋለን። እዚህ ጋር ሰሌክት እናደርጋለን። ከላይ ያለውን ስፕሊት የምትላለች ከዚያ ከሁለት ቦታ ነው እንዲያልኳችሁ ቅድም እንዳሳያችሁ የምንቆርጠው። አሁንም እዚህ ጋር ያለውን ሰሌክት እናደርጋለን። ከታች ስፕሊት የምላለች እሷ አንድ ጊዜ እንጫነዋለን። ምን እናደርገዋለን? ይሄን ፊት ለፊት ሙልት እናደርገዋለን፣ ስክሪናችን እንዳያስጠላ ማለት ነው። ከዚያ ይሁት በስልክ ብቻ ማከረሰራና ብዙዎች ኦዲየንሶቻችን ይፈልጋሉና እንዴት እንስራላችሁ ወይም እንዴት እናሳያቸው? ማሳየት ይቻላል። የሚፈልግ ከዚህ ካለ ኮሜንት ላይ ያስቀምጡልን። ላይና ኮሜንት በቃ አያችሁት? በቃ እንደዚህ ያደርጋችሁ እስከ መጨረሻው ድረስ እናንተ አንዱ ዋይድ አንዱ እንትን እያደረጋችሁ መስራት ትችላላችሁ። ቪዲዮ እንዳይረዝም ማለት ነው። በጣም ቀላል ነው። እንደዚህ እያደረጋችሁ መስራት ትችላላችሁ ማለት ነው። እስካሁን እስኪ የሰራነው ላሳያችሁ። እሺ፣ አረፍ በል። እሺ፣ አመሰግናለሁ። በጣም አሪፍ። ብዙ ሰዎች ኤዲቲንግ እንደምሰራ በጣም ግራ ይገባቸዋል። እንዴት ነው ካሜራ ያስፈልጋል፣ ፋንሲ የሆነ ካሜራ ያስፈልጋል፣ ምንድን ነው ስትነገረን? ብዙ ሰዎች ብዙ ፋንሲ ካሜራ እንደዚህ ፒሲ ምናምን የሚያስፈልግ ይመስላቸዋል። ግን ስልክህና ካፕከትን ተጠቅመህ እንደዚህ አይነት ስልት ያለ ቪዲዮ መስራት ትችላለህ። በሁለት እና በጣም ብዙ መስራት ትችላለህ። ባይዘ የዞርክም እንደፈለግክ መስራት ትችላለህ። እውነት ግን በጣም አሪፍ ነው እንጂ በስልክ ብቻ ማከረሰራ እና ብዙዎች ኦዲየንሶቻችን ይፈልጋሉና እንዴት እንስራላችሁ ወይም እንዴት እናሳያቸው? ማሳየት ይቻላል። የሚፈልግ ከዚህ ካለ ኮሜንት ላይ ያስቀምጡልን። በቃ እንደዚህ ያርጋችሁ እናንተም እስከ መጨረሻው ድረስ ጨርሳችሁ እንድታሳዩኝ ይፈልጋለሁ ማለት ነው። የዜራው ፉቴጅ ነው የምታገኙበት። ከታች ዲስክሪፕሽን ላይ የቴሌግራም ሊንክን አስቀምጥላችኋለሁ። ከቴሌግራም ላይ አስቀምጥላችኋለሁ። እነዚህ ቪዲዮ እናንተም በሰራሁት አይነት እንደዚህ ያርጋችሁ ይሄን ቪዲዮ እያያችሁ መስራት ትችላላችሁ ማለት ነው። የአራተኛው ስቴፕ እና የመጨረሻው የሚሆነው ኮንሲስተንሲ ነው። በኮንሲስተንሲ ከሰራችሁ ኤዲቲንግ በአንድ ጊዜ የሚመጣ አይደለም። ዛሬ አንዲት ነገር ካወቃችሁ ነገ ጧት ደግሞ አንዲት ነገር፣ ነገ ደግሞ አንዲት ነገር እየሰራችሁ ስለሚሄድ የአራተኛው ስቴፕ በትክክል አትኩራችሁ እንድትሰሩልኝ የምፈልገው ኮንሲስተንሲ ነው። ስለ ኤዲቲንግ በዚህ ቻናል እንግዲህ ከዜሮ ጀምሮ ያሳያችኋለሁ። አንድ ጥያቄ የምጠይቃችሁ ነገር ቢኖር ምንድነው ከዜሮ ጀምሮ ኤዲቲንግ እንማር ወይንም ከላይ ትራንዚሽን፣ ሳውንድ ኢፌክት የሚሉትን ከፍ ወደ ያሉት የተወሰነ ከፍ ወዳለው ሌቭል እንጀምር የሚለውን ከታች ኮሜንት ላይ ታስቀምጡልኝ። ከዜሮ ካላችሁ ከዜሮ ጀምሬ በካፕከት አፕሊኬሽን በስልካችን ብቻ ስለ ኤዲቲንግ የማውቃትን በደንብ አስረዳችኋለሁ ወይም አሳያችኋለሁ ማለት ነው። እዚህ ጋር አውርዳችሁ ይሄን ኤዲቲንግ እንድታደርጉት በዚያውም ጆይን እያደረጋችሁ ትራንዚሽን፣ ሳውንድ ኢፌክት የተለያዩ ፉቴጆችንም አሴቶችንም ከዚህ ላይ ስለማስቀምጥላችሁ ሁልጊዜ እንድታወርዱ ቴሌግራም ቻናሉን ጆይን እያደረጋችሁ ማውረድ ትችላላችሁ ማለት ነው። በቀጣይ እንዲሰራላችሁ የምትፈልጉት እንግዲህ ከዜሮ ጀምሬ ልስራላችሁ ኤዲቲንግ ከፍ ወዲያለው የሚለውን ኮሜንት ላይ እንድታስቀምጡ ይላችሁም። ሰብስክራይብ ያላደረጋችሁ በዚህ ቪዲዮ ብቻ ሞኔታይዝ እንድንሆን ላችሁም ደግሞ ይሄን ቪዲዮ ላይክ ያላደረጋችሁ እስካሁን ላይክ እንድታደርጉት። በቀጣይ አሪፍ ቪዲዮ ይዤላችሁ እመጣለሁ። በጥያቄያችሁ መሰረት ከዜሮ ጀምራችሁ ካላችሁ ግልጽ እያደረኩ ይሰራላችሁ ማለት ምናልባት ይሄ ኤዲቲንግ አሁን የሰራሁት ካልገባችሁ ከዜሮ ጀምሬ ኤዲቲንጓን ብቻ ኤዲቲንጓን ብቻ በትክክል አስረዳችኋለሁ። እንደገና ይሰራልን የምትሉ ከሆነ ሞክራችሁት እምቢ ካላችሁ ሞክራችሁ ነው። ታዲያ እምቢ ካላችሁ ኮሜንት ላይ አስቀምጡልኝ። እንደገና ኤዲት እናደርገዋለን። እንጂ ኤዲቲንጓን ብቻ ማለት ነው። በቀጣይ አሪፍ ቪዲዮ ይዤላችሁ እመጣለሁ። ኮሜንት ላይ እንዳልኳችሁ ከዜሮ ጀምረህ ትራንዚሽን ምናምን የሚለው ከፍ ወዲያለው ሌቭል
የሚለውን አስቀምጡልኝ። በቀጣይ ቪዲዮ ይዤላችሁ እስከምመጣ ድረስ ቻው፣ ሰላማችሁ ይብዛልኝ። ሰብስክራይብ ማድረግ እንዳይረሳ።